ነብዩ መሐመድ ታምርን ስለሰራ ጌታ ነው ብለን አልተቀበልነው። ሰው ነው። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ኻሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማለት ነው። ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው ብያምኝ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላረገ ነው ብለዋል። ላ ኢየሱስ ቁርአናችን ደግሞ እንደሚናገረው ወማ ሰለቡሁ ወማ ቀተሉሁ ወላኪን ሹቢህ ለሁ አልቀበሩትም አልሰቀሉትም አልገረፉትም አስመሰለባቸው ይላል። ኢየሱስን መሳይ ነው የተሰቀለው። ኢየሱስን የመሰለ ኢየሱስ አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም። እኔም እንደናንተው ካፊር ነበር። እኔም እንደናንተ ኦርቶዶክስ ነበርኩኝ፣ ጴንጤ ነበርኩኝ። አይቼዋለሁ እስከ መጨረሻው። ግን ማለት ነው ዱንያ ላይ ገንዘብ ሊኖር ይችላል፣ ልለብስ እችላለሁ፣ ወርቁን ልሸከመው እችላለሁ። አኪራይስ ያኪራው ማንም አያስብም። አላህ ቀልብ ይስጣችሁ። ወላሂ ነው የምላችሁ። አላህ ቀልብና ማለት ነው ልቦናችሁን ይመልስላችሁ። ሌላ ደግሞ ማለት ነው ብታቁ የፈለገ ጠቢብ ብትሆኑ እንደ ዱንያ አዋቂ ከተባለ ማለት ነው ዶክተር ዛኪር ነው። እንደሱ ብትሆኑ አላህ ዲነን ኢስላምን ካልወፈቀህ ማንም ትሆናለህ፣ ማንም አታገኝም። ዲነን ኢስላም ማለት ነው ስለተሰበክ እንዲህ ነው መጽሐፍ ቅዱስ እንዲህ ነው ስለተባልክ አይደለም። ግን እኔ ዱዓ አረግላችኋለሁ። ዱዓዬንም አላህ እንዲቀበለኝ እዚች ጋር ያላችሁ ጀማ በሙሉ እናንተም ዱዓ ያርጉልኝ። ዱዓዬን አላህ እንዲቀበለኝ ኢንሻአላህ። አላህ ደግሞ ማለት ነው ዲነን ኢስላምን በዱንያ ላይ እንዲህ ያፍለቀልቃታል። ወላሂ ነው የምላችሁ። ለዚህ ደግሞ ማለት ነው አልሐምዱሊላህ አሁንም እኮ ማለት ነው ዲነን ኢስላም ማለት ነው በዱንያ ላይ 10131 እምነት አለ። ከነዛ ሁሉ በልዝቃ ትልቅ ሆና የታየችው ዲነን ኢስላም ነች። አሁን ሌላኛው ነገር ደግሞ እኛ የምናመልከው የኢየሱስን እምነት ነው። ኢየሱስ የሚያመልከውን ፈጣሪ እናመልካለን። ነብዩ መሐመድ የሚያመልኩትን ፈጣሪ እናመልካለን። እነ አብርሃም እነ ያዕቆብ እነ ይስሐቅ የሚያመልኩትን እምነት እናመልካለን። እነ አዳም እነ ሔዋን እነ አደም እነ ሐዋ የሚያመልኩትን እምነት ነው አልሐምዱሊላህ እያመለክን ያለ ነው። አላህ ነው እንግዲህ እነሱ ስለ አላህ አንድነት ነው እንጂ ኢየሱስም ቢሆን በዱንያ ላይ እኔ አምላክ ነኝ እኔን ተመልከተኝ እኔን ተገዛኝ ለእኔ ያመን ብሎ አላስተማርም። ምንም ማድረግ አይቻልም። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ደግሞ አለች ትገባላችሁ አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር እንዳርጓል ላይ ያ አላህ ወአለይኩም ሰላም ጀዛኩሙላህ ኸይረን። ስሪት ጎዲ ስሪት ሲጃለ ዳውንዱ ማሊፍ ወዲ ጀቴ አማርፊያታውማ ደግሞ በጣም ነው የምወዳችሁ ከልቤ ወላሂ ለአላህ ብዬ። ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ እሳቸው ኡመት ነኝ። እሳቸው ያደረጉትን በሙሉ ነው ያደርጋለሁ። ሌላኛው ነገር ደግሞ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰውን ይወዱ ነበረ፣ ካፊሩንም ጭምር ይወዱ ነበረ። ካፊር የሆኑ ለዚህ ደግሞ እኔ ሁሉንም በአንድ አይን ነው የማየው። ወላሂ ነው የምላችሁ። በዚሁ አጋጣሚ እባካችሁን ወላሂ ነው የምላችሁ በሌላ እምነት ያላችሁ እስቲ እባካችሁ እስቲ እዩት መጽሐፍ ቅዱሳችሁን በደንብ ተመልከቱት። እኔ አንዳንዴ የሚገርመኝ ማለት ነው የሰውን እምነት ልንፈልግ ምናምን አይደለም። ቄሶች ምናምን ሰንበት ትምህርት ሲያስተምሩም ማለት ነው መሐመድ የምትል ቦታ አለች ራሷን የቻለች መጽሐፍ ቅዱስ የቤተክርስቲያን ማለት ነው። ከዛን እሷን ቦታ ማለት ነው ዝለሏት ይባላል። ሞኝ ህዝቤ ደግሞ ዘለል ይላታል። አይሆንም ለምንድን ነው ለምን መጪውን ትውልድ ይረገማል? እነሱ ሲሞቱ ላኢላሃ ኢለላህ ሙሐመድ ረሱሉላህ እያሉ ይሞታሉ። መጪውን ትውልድ እየበከሉ ይሄዳሉ። መሆን የለበትም። በዚሁ አጋጣሚ ፓስተሮችን ብትሆኑ ወንጌላውያኖችን ብትሆኑ ለገንዘብ አትኑሩ። ገንዘብ ጠፊ ነው በዱንያ ላይ። ግን ደግሞ ማለት ነው ለእውነት ኑሩ። ለምን ካላችሁ ማለት ነው መጽሐፍ ቅዱሳችሁ እንኳን እኮ ማለት ነው ውጡ ወደ ጎዳና እውነትንም ፈልጉ በአደባባይ ይላል።
እንዴ ለምንድነው እናንተ እውነቱን ማፈልጉት? እውነት አንድ ቦታ ነው ብላችሁ መቀመጥ የለባችሁ። እኔም እንደናንተው ካፊር ነበር። እኔም እንደናንተ ኦርቶዶክስ ነበርኩኝ፣ ጴንጤ ነበርኩኝ። አይቼዋለሁ እስከ መጨረሻው። ግን ማለት ነው ዱንያ ላይ ገንዘብ ሊኖር ይችላል፣ ልለብስ እችላለሁ፣ ወርቃ ወርቁን ልሸከመው እችላለሁ። አኪራይስ የአኪራውን ማንም አያስብም። አላህ ቀልብ ይስጣችሁ። ወላሂ ነው የምላችሁ። አላህ ቀልብና ማለት ነው ልቦናችሁን ይመልስላችሁ። ሌላ ደግሞ ማለት ነው ብታቁ የፈለገ ጠቢብ ብትሆኑ እንደ ዱንያ አዋቂ ከተባለ ማለት ነው ዶክተር ዛኪር ነው። እንደሱ ብትሆኑ አላህ ዲነን ኢስላምን ካልወፈቀህ ማንም ትሆናለህ፣ ማንም አታገኝም። ዲነን ኢስላም ማለት ነው ስለተሰበክ እንዲህ ነው መጽሐፍ ቅዱስ እንዲህ ነው ስለተባልክ አይደለም። ግን እኔ ዱዓ አረግላችኋለሁ። ዱዓዬንም አላህ እንዲቀበለኝ እዚች ጋር ያላችሁ ጀማ በሙሉ እናንተም ዱዓ ያርጉልኝ። ዱዓዬን አላህ እንዲቀበለኝ ኢንሻአላህ። አላህ ደግሞ ማለት ነው ዲነን ኢስላምን በዱንያ ላይ እንዲህ ያፍለቀልቃታል። ወላሂ ነው የምላችሁ። ለዚህ ደግሞ ማለት ነው አልሐምዱሊላህ አሁንም እኮ ማለት ነው ዲነን ኢስላም ማለት ነው በዱንያ ላይ 10131 እምነት አለ። ከነዛ ሁሉ በልዝቃ ትልቅ ሆና የታየችው ዲነን ኢስላም ነች። አሁን ሌላኛው ነገር ደግሞ እኛ የምናመልከው የኢየሱስን እምነት ነው። ኢየሱስ የሚያመልከውን ፈጣሪ እናመልካለን። ነብዩ መሐመድ የሚያመልኩትን ፈጣሪ እናመልካለን። እነ አብርሃም እነ ያዕቆብ እነ ይስሐቅ የሚያመልኩትን እምነት እናመልካለን። እነ አዳም እነ ሔዋን እነ አደም እነ ሐዋ የሚያመልኩትን እምነት ነው አልሐምዱሊላህ እያመለክን ያለ ነው። አላህ ነው እንግዲህ እነሱ ስለ አላህ አንድነት ነው እንጂ ኢየሱስም ቢሆን በዱንያ ላይ እኔ አምላክ ነኝ፣ እኔን ተመልከተኝ፣ እኔን ተገዛኝ፣ ለእኔ አመን ብሎ አላስተማረም። ምንም ማድረግ አይቻልም። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ደግሞ አለች ትገባላችሁ። አለች ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ጋርጓል ላይ ያ አላህ አለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም። ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው መላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ሰው ነው፣ ጌታ አይደለም። እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩት ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል። ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው። መጽሐፍ ቅዱስ እንኳን ይናገራል ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል። እርሱም ከኔ በላይ ነውና እርሱን ስሙት ብሏል። ማን ነው ታዲያ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሓነሁ ወተዓላ ለዓለም የላካቸው ነብይ ሰጥተው ብቻ ናቸው። ለዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ የምንንቀሳቀሰው። ማለት ወላጆች እንዴት ነው? ቤተሰቦች እናትና አባቶች ከዚህ በፊት እስልምና ላይ ወይ አባት ከቤተሰቦች አንድ እስልምና የተቀበለ ሰው አለ? እዚህ ላይ በደንብ ግልጽ ብታደርገው ደስ ይለናል። እሺ፣ በመጀመሪያ እናቴም አባቴም ካፊር ናቸው። በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት። አላህ ደግሞ ምንም ማድረግ አይቻልም። አላህ ያለው ይሆናል፣ ሰው ያለው ግን ላይሆን ነው። ለምን? አላህ ሱብሓነሁ ወተዓላ የተናገረውና ያለው ነገር ሁሉ ይሆናል። አላህ ያቀደረው ነገር ነው። ይሄ ደግሞ የአላህ ቀዲር ነው። ለዚህ ደግሞ ምንም ማድረግ አይቻልም። አላህ እንደኔ አላህ ሱብሓነሁ ወተዓላ ዲነን ኢስላምን ይወፍቃቸው። ዱዓ አረግላቸዋለሁ። ወላሂ እናቴ ነች፣ እናቴን በጣም ወዳታለሁ። አባቴ ነው፣ አባቴን በጣም ወደዋለሁ። ከልቤ ነው የምወደው። ወላሂ ሁላቸውንም ከልቤ ወዳቸዋለሁ። እና በዚሁ አጋጣሚ የሚያም ወንድም አለኝ፣ ዱዓ አድርጉልኝ ለሱ። ወንድሜ በጣም የምወደው ወንድሜ ነው፣ ትልቅ ነው፣ ከኔ ታላቅ ነው። ሌላ ደግሞ እናትና አባቴ አሁንም ኦርቶዶክስ ናቸው። አባቴ ደግሞ በሌላ ህይወት ውስጥ ነው ያለው፣ ከእናቴ ተለያይተዋል። እናቴ አዲስ አበባ ነው የምትኖረው። እና ግን ደግሞ እንደዚህም ሆኖ እኔ እናቴን በጣም ወዳታለሁ፣ በጣም አከብራታለሁ። አድጌ ተለውጬ እናቴን እንደምጦራት ደግሞ እርግጠኛ። በሰው ትከሻ መቼም አትኖርም። አሁንም እየኖረች ያለችው በአክስቶቿ ትከሻ ነው፣ በእህቶቿ ትከሻ ነው። ጀርመን ሀገር እህቶች አሏት እሷ ማለት ነው። በእነሱ ትከሻ ነው ያለችው። አባቴንም ቢሆን እኔ ለሁሉም አላህ ደራሽ ያርገኝ።
እነሱንም አላህ ዲነን እስላምን ይወፍቅልኝ ዱዓ አድርግላችኋለሁ። ሌላ ግን እንደዚህ እናቴ አጠገቤ የለችም አባቴ አጠገቤ የለም ብዬ የሚከፋኝ ነገር የለም። አልሐምዱሊላህ። ይሄ ሁለተኛ አባትም ኡስታዝ መሐመድ አጠገቤ ያለ የሚያበረታታኝ ትምህርትንም የሚሰጠኝ የምወደው እናትም እህቶችም እዚህ አሉ፣ ሁሉም አሉ። ይሄት አጠገቤዎቼ ናቸው። ለዲን ምንም አልጨናነቅም። አልሐምዱሊላህ። አይርበኝ አይጠማኝ። አልሐምዱሊላህ። ወላሂ አንድ ዘለላን እንባ ከአይን ያለወጣ ለምን ካላችሁ ማለት ነው አላህ የቀደረው ነገር ነው ይሆናል። አላህ ያለው ብቻ ይሆናል። የሰው ልጅ ሺህ ጊዜ ቢናገር ላ መቼም አይሆንም። ማይተገበር ነገር ነው። አላህ ሐሊቁና ሐሊቅ የተናገረው ነው። ለዚህ ደግሞ እንደዛ ነው። ለአላህ ብዬ ወዳችኋለሁ ሁላችሁንም። እንደዛ ነው።